ኦፕሬቲንግ ሲስተም በኮምፒውተራችን ላይ እንደሚሰራው የሚለውን ነገር ዛሬ ስናይ፣ አሁን ለምሳሌ አንድ ዩዘር አንድ ሶፍትዌር ላይ መጠቀም በሚፈልግበት ሰዓት እንደ ኢንተርፌስ ሆኖ የሚያገለግለው አንድ ራሱን የቻለ ኦፕሬቲንግ ሲስተም የሚባል የሲስተም ሶፍትዌር ታይፕ አለ። ያ የሲስተም ሶፍትዌር ታይፕ ኦፕሬቲንግ ሲስተም ይባላል። ምንድነው ያ ኦፕሬቲንግ ሲስተም የሚያደርገው? የራሱ የሆነ ፈንክሽናሊቲ ያለው። አሁን ለምሳሌ ኮር ፈንክሽን የሚሰራው ስራ አለ። ከዛ ኮር ፋንክሽን ውስጥ አንደኛው ምንድነው ኢንተርሚዲያሪ የሚሰራው። ለምሳሌ የኮምፒውተር ሃርድዌራችን ከኦፕሬቲንግ ሲስተሙ ጋር ወይ ከአፕሊኬሽኖቹ ጋር ከሲስተም ሶፍትዌሮቹ ጋር ኮምፓቲብል እንዲሆን ወይ ደግሞ ኮሚኒኬት እንዲያደርግ የተለያዩ ኢንተርፌሶችን ይሰጣል። የተለያዩ ኮምፕሌክስ የሆነ ፊቸሮች አሉት። ያ እነዛ ፊቸሮችን ማኔጅ ያደርጋል። አሁን ለምሳሌ ሪሶርስ ማኔጅመንት አለ። ልክ እንደ ሲፒዩ ያሉ፣ እንደ ሚሞሪ ያሉ፣ እንደ ስቶሬጅ ያሉ። ሲፒዩ ስንል ያው ሴንትራሊ ዲቫይሱን ፕሮሰስ የሚያደርግ አንድ ዩኒት አለ እና ያ ሃርድዌር ፓርቱን የሚያጠቃልል ሲሆን፣ ሚሞሪ የምንለው ፓርት አለ። ልክ ሚሞሪ ደግሞ ምንድነው እንደ ወርክ ስቴሽን የምናየው ፓርት አለ። ልክ ሲፒዩ ስራ በሚበዛበት ሰዓት ያን የሚያገዝ ኪ ሪስፖንሲቢሊቲ ያላቸው የሚሞሪ ፓርቶች አሉ። ልክ እንደ ራም ያሉ፣ እንደ ካሽ ሚሞሪ ያሉ እና እነዛም እንደሚያደርጉት ኦፕሬቲንግ ሲስተሙ ሎድ እንዲሆን ነው የሚያደርጉት። እና ኦፕሬቲንግ ሲስተም የተለያዩ ፊቸሮች አሉት። አንደኛው ፋይል ማኔጅመንት ነው። አንድ ሰው የራሱን ፋይል ኦርጋናይዝ አድርጎ ማኔጅ አድርጎ እንዲጠቀም በሚፈለግበት ሰዓት ያን እንዲያደርግ ያደርገዋል ማለት ነው። ሁለተኛው ሴኩሪቲ ፊቸሮች አሉት። የተለያየ የሴኩሪቲ ፊቸሮችን አክሰስ ማድረግ ይችላል ማለት ነው። ማሊሸስ ሶፍትዌሮች አታክ እንዳያደርጉት አፕዴት የሆኑ ፊቸሮችን በመጫን የተለያዩ ነገሮችን ማድረግ ይችላል። ሌላው ደግሞ ሃርድዌር ኢንተራክሽን ነው።